ኢየሱስ ያድናል። ይህ የሆነ የሃይማኖት ተቋም መፈክር አይደለም። ነገር ግን መጽሐፍ ቅዱስ ሲጨመቅ የሚወጣው ብርቱ እውነት ነው። ይህንንም ደግሞ በሶስት መንገድ በቀላሉ መረዳት እንችላለን። የመጀመሪያው ኢየሱስ ያድናል ስንል የእግዚአብሔርን የማዳን ኃይል እየተናገረን ነው። ማለት ድነት የተዘጋጀው በእግዚአብሔር ነው እንጂ በሰዎች አይደለም። የሰው ልጆችም በዚህ ጉዳይ ላይ ያዋጡት ነገር የለም ከአመፃቸው በስተቀር። እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ስለወደደን፣ ጌታችን ኢየሱስ ክርስቶስም ነፍሱን እስኪሰጥ ድረስ ስለወደደን ነው ማዳን በእግዚአብሔር ተዘጋጅቶ ለእኛ የቀረበው። ስለዚህ ኢየሱስ ያድናል ስንል ድነት የተዘጋጀው በእግዚአብሔር ነው፣ የማዳን ኃይሉም የተገለጠው ከእግዚአብሔር ነው እያለን ይህንን እውነት እየተናገረን ነው። በሁለተኛነት ደግሞ ዋስትናችን እርሱ ኢየሱስ ክርስቶስ ነው እያለን ነው። አያችሁ፣ ኢየሱስ ያድናል ስንል አሁን ለመቆማችን፣ ዛሬን በእግዚአብሔር መንግስት ውስጥ ለመገኘታችን፣ ዛሬም ስለ ኢየሱስ እያወራን ስለ እግዚአብሔር እየተናገርን መንፈሳዊያን ሆነን በቅዱሳን ህብረት መካከል ለመገኘታችን ዋናው መሰረቱ የኢየሱስ ማዳን ነው እያለን ነው። ስለዚህ ዛሬ ለመቆሙ አንድ ክርስቲያን ዋስትናህ ምንድን ነው ቢባል ችሎታውን አይጠቅስም፣ የእውቀቱን ጥበቡን ማስተዋሉን አይዘረዝርም። የሚያወራው አንድ ነገር ነው፣ የእግዚአብሔር ጸጋ ነው የሚለው። ስለዚህ ኢየሱስ ያድናል ስንል ዛሬም ያድነናል፣ ዛሬም ያቆመን እሱ ነው፣ ዛሬም መሰረታችን፣ ዛሬም ለመቀጠላችን ተስፋችን እሱ ነው እያለ እንደሆነ ልብ ልንል ያስፈልጋል። ሶስተኛው ደግሞ ተስፋችን ማንና ምን እንደሆነ እየተናገረን ነው። ኢየሱስ ያድናል ስንል ተስፋችን ኢየሱስ ክርስቶስ መሆኑን፣ ተስፋችንም ያለው በኢየሱስ ክርስቶስ መምጣት ላይ እንደሆነ አበክረን እየተናገርን ነው። አያችሁ፣ የእግዚአብሔር የማዳን ኃይል በመገለጡ ምክንያት በጸጋው እንዲሁ ድነናል። ይህ ብቻ ደግሞ አይደለም፣ የመዳናችን ዋስትና ያለው ኢየሱስ ክርስቶስ ላይ በመሆኑ ምክንያት ዕለት ዕለት ከኃጢአት ኃይል እየዳንን ነው። ነገር ግን ይህ ብቻ አይደለም። ዕብራውያን ምዕራፍ 9 እንደሚናገረው ያድናቸው ዘንድ ለሚጠባበቁ ያለ ኃጢአት ሁለተኛ ይታይላቸዋል ይላል። ስለዚህ ሁለተኛ የሚታይልን ዳግም የሚመጣልን ጌታ ተስፋችን ነው። ምን ሊያደርገን? ሊያድነን። ከምን? ከኃጢአት ከሚመጣው ርኩሰት፣ ከዚህ ዓለም መከራ ሊታደገን ሊያድነን ኢየሱስ ክርስቶስ ዳግም ይመጣል። ስለዚህ ኢየሱስ ያድናል ስንል የእግዚአብሔር ኃይል የማዳን ጉልበቱ ብርታቱ ለእኛ እንደተገለጠ እያወጅን ነው። ደግሞ የመቆማችን ዛሬም ኤግዚስት የማድረጋችን በእግዚአብሔር መንግስት የመገኘታችን ዋስትናው ኢየሱስ ነው እያለን ነው። ይህም ብቻ ደግሞ አይደለም፣ የሚመጣው ደግሞ የሚያድን አዳኝ ጌታችንም ነው ብለን እያወጅን ነው። ክብር ላዳነን በደሙም ለተቤዠን ለመድኃኒታችን ለኢየሱስ ክርስቶስ ይሁን።